ቆይ ግን እኔ የምለው ማለት ነው የዱባይ ነጋዴዎች ማለት ነው እንደው ለእግዚአብሔር ብላችሁ ለምን ፈጣሪን አትፈሩ? ለምን ፈጣሪን አትፈሩ? ማዳሞቻችን ለጌቱ ስበጡ ዋጋችሁ ጣራ። እናንተ እንደስ በላችሁ በቃ እነሱ ትቷል። እኛ ስንገዛ ምግቡ በቃ ምግብ እንኳን ይገማል ይሸታል ለማለት በጣም ነው የሚከብደው። እግዚአብሔር ምስክሬ ይሄ እንጀራ ማለት ነው በጣም ነው የሚያምረው። በጣም ነው የሚያምረው። ግን ፈጣሪ ሽታውን አያሳያችሁ። እግዚአብሔር እኔ ገዝቼ ሳልቅም ሰው ሽሮ እንደሰራው ደግሞ ሽሮ ሰርቼ ነው የጠበቅኩት ማለት ነው። ስከፍተው ግን ቤቱ ሙሉ ነው ብንት ያለው። ሳልበላው ነው እንደዚህ የጣልኩት ማለት ነው። እናንተ ቆይ የማዳም ቤት ሽንት ቤት እያጸዳን የነሱን ፓንት ካልሲ እየለቀምን ሰርተን የምናመጣው ብር በቀላሉ እንዴት ነው እንደዚህ በዋዛ የምታዩት? ቆይ እናንተ እኮ በቃ አሁን ሽንት ቤት ጸድቶ ያላለፈ ሰው የነሱን ካልሲ ፓንት እያለቀመ ሰው ነው የምትመስሉ ኮተታሙላ። ለምንድን ነው እንደዚህ አይነት እቃ የምትልኩልን? እኛ እኮ ተደፍተን ላባችን በዚህና በዛ እያንጠባጠብን ነው ሰርተን የምናመጣው ደግሞ እኛ የሀገራችንን ምግብ እንብላ ብለን ነው እንጂ ምግብ እኮ ከቤት ጠፍቶ አይደለም። ይሄ አሁን በሶ ነው በሶ ማለት ነው። እዩት እንዴት በቃ የሆነ እግዚአብሔር ደግሞ ስንት መሰላችሁ? ይሄ በሶ ማለት ነው 60 ድራም ነው የገዛሁት። 60 ድራም ማለት አስቡት በመነዘር እኛ ስንት እንደሚሆን ማለት ነው። እኛ ለምንድን ነው እንዴ በላባችን እኮ ነው የምናመጣው። እያመናቀሩን በአይናቸው እያመናቀሩን እየሰደቡን እኮ ነው እኛ ሰርተን የምናመጣው እኮ 5000 6000 ብር እኮ አይደለም የምከፈለን እኛ ማዳም ቤት 1000 ብር ነው የምከፈለን። ውዶች 1000 ብር ነው የምከፈለን። እንዴ ጤንነታችሁ እንዴት ነው? ከትንሽ እናታዝናችሁ እንዴ? እስቲ እንደኔ ማለት እንደዚህ ገዝታችሁ ሁሉም ነገር የተበላሸባችሁ ወላሂ ላዚ ሜሴጅ አርጉ፣ ኮሜንት አርጉ። እንዴ ዱባይ አሁንስ አስጠላችሁኝ እንዴ? ምርር ነው ያላችሁኝ። ስንት ነገር ገዝቼ ነው የተበላሸብኝ። እውነት እኔ ብቻ ነኝ ወይስ ሁሉም ሰው ጋር ነው ብዬ ነው ያ ነው ቪዲዮ እንትን ያለኩት። ኧረ ተው፣ ግፍ ነው የሚሆንባችሁ። ግፍ እውነት ግፍ ነው የሚሆንባችሁ። ተው፣ ፈጣሪ ራሱ ዝም አይላችሁ። ከሰራችሁ በያቅስሩና ይለፍላችሁ። እስቲ መቼም እኛ እንደዚህ እንትን እያልን የሚያልፍላችሁ አይመስለኝም። በያቅም ሰሩ ደግሞ አላችሁ። በያቅም ሰሩ ደግሞ ፈጣሪ በጥፍ ባርክላችሁ። በያቅም ማሰሩት ደግሞ እንደዚህ አሁን ይሄ ጀሶ የሚመስል በሶ ምትልኩልን ምትሰጡን ፈጣሪ እንደው ማለት ነው በቀኛ ዞሮ ብራችንን ይመልሰው። ምንድነው በቀኛ አልኩት እንዴ? ግራ ዞሮ ብራችንን ይመልስ።